ሰላም የ2018 የኢቢኮም መረጃ ሰብሳቢዎች እንዲሁም ተሳታፊዎች እንዴት ናችሁ? ለዛሬ ሲኤስ ኢንትሪ አሞላል ቪዲዮ እየላችሁ መጥቻለሁኝ። ቪዲዮ እንደምትወዱት እና እስከ መጨረሻ እንደምታይ ተስፋ አድርጋለሁ። እንግዲህ ወደ አፕሊኬሽኑ ከመሄድ በፊት አንድ በጥያቄ መልክ ያዘጋጀሁት ጽሁፍ አለና ጽሁፉን ምን ይመስላል ብለን አብረን እንየው። እንደምታይ ስክሪን ላይ እንደምታዩት አቶ ሀፍታሙ የሚባሉ ግለሰብ በ2017 ከፍተኛ እድሳት የተደረገለት የትልቁ ቤት ባለቤትና የቤተሰብ አስተዳዳሪ ናቸው ይላል ጥያቄ ማለት ነው። ከዛ ቀጥሎ እሷቸው ጨምሮ 4 ቤተሰብ አባላት አብራቸው ይኖራሉ። 4ቱም የቤተሰብ አባላት ስማቸውና የተሰማሩበት የስራ መደብ ከታች ተቀምጧል ይለናል። አቶ ሀብታሙ መለስ በጥሮታና ግቢ ውስጥ ከ2015 ጀምሮ ድሮዎች ያረባሉ እና አሁን ካፒታላቸው 680 ሺህ ብር ደርሰዋል ይላል። ወይዘሮ ራሄል አበራ ማለትም ባለቤታቸው በመምህርነት ሙያ ተቀጥረው ይሰራሉ። ሁለቱም ልጆቻቸው ኢሌኒ ሀብታሙና ሚኪያስ ሀብታሙ ተማሪዎች ናቸው። ስለዚህ እዚህ ቤት ምንም አይነት የኢኮኖሚ እንቅስቃሴ የሚያካሂድ ሰው የለም ማለት ነው። ያ ማለት ቤቱ የመኖሪያ ብቻ ነው። የቤቱ አገልግሎት ለመኖሪያ ብቻ ነው የሚጠቀሙበት። መኖሪያ ሲሆን አሞላሉ ምን ይመስላል? ሴፍ ኢንትሪ ውስጥ ገብተን አሞላሉ ምን ይመስላል ብለን ለመቃኘት እንሞክራለን። እናንተም እስከ መጨረሻ አብራችን እንድትከታተሉኝ። አሁን በቀጥታ ወደ ሴፍ ኢንትሪ ነው የምንሄደው። ስክሪን ላይ እንደምታዩት ሴፍ ኢንትሪ ያለ ወይም ደግሞ ሲኤስ ፕሮ ያልን የምንጠራው ማለት ነው። በዚህኛው አፕሊኬሽን ተጠቅመን ነው የምንሰበሰበው ዳታ ወደ ሰርቨር ሲንክ የምናደርገው ወደ ሰርቨር የምንልከው ማለት ነው። አሁን እንደምታዩት እዚህ ጋር የኢትዮጵያ ኢኮኖሚ ድርጅት ቆጠራ ቨርዥን 5.1 ይላል። ስለዚህ የእናንተም 5.1 መሆኑን ቼክ ማድረግ አለባቸው። ሌተስ ቨርዥን ነው። እስካሁን ያለውን ቨርዥን 5.1 ነው። ቀጣይ ሊሻሻል ይችላል። ስለዚህ ሲሻሻል አፕዴት ማድረግ ይጠበቅባቸዋል ማለት ነው። አሁን ወደ ጉዳያችን ዲጋ ክሊክ ያደርጋሉኝ። ዲጋ እንደምታዩት የኢትዮጵያ ኢኮኖሚ ድርጅቶች ቆጠራ ብሎ ቨርዥን 5.1 ወይም 5.1 ያለው። አሁን በቀጥታ ዲጋ ክሊክ በማድረግ ወደ ውስጥ እንገባለን። የኛውን ስነካው እንደምታዩት 3 አማራጭ አለኝ። አንደኛ አማራጭ አይ አም ሱፐርቫይዘር የሚል ነው። ሁለተኛ አማራጭ አይ አም ኢኖሜሬተር የሚል ነው። ሶስተኛ ኤግዚት የሚል ነው። እንግዲህ ሱፐርቫይዘር ስንሆን አይ አም ሱፐርቫይዘር የሚል ውስጥ ገብተን ስራችን እንሰራለን። ባክ ቼክ ማድረግ ከፈለግን መስራት ከፈለግን ወይም ደግሞ የመረጃ ሰብሳቢዎች ዳታ አምጥተን ኤዲትን ለማድረግ ወይም ደግሞ ቼክ ለማድረግ ስንፈልግ ነው። ኢኖሜሬተር ደግሞ እንግዲህ መረጃ ሰብሳቢ ገብቶ ያገኘውን መረጃ የሚያሰፍርበት ወይም ደግሞ የሚያስቀምጥበት ቱል ነው። ስለዚህ የኛው አማራጭ ለጊዜው አስ አን ኢኖሜሬተር ምንም መስራት ይጠበቅብናል። ቀደም ብለን ያየነው ፕሮብሌም እንዴት ነው የምንመዘግበው የሚል ይሆናል ማለት ነው። እዚህ ጋር ክሊክ ላድርግና ኔክስት ብየዋለሁኝ። እዚህ ጋር እንደምታዩት ብዙ አማራጮች አሉ። የመጀመሪያው አማራጭ ላውንች ኤኢሲ ፌዝ 1 ኩዌሽነሪ ይላል። እዚህ ጋር ምንድነው የምንሰበስበው ዳታ የምናሰፍርበት ወይም ደግሞ የምናስገባበት አማራጭ ነው። ከሱ በታች ያለው ደግሞ ለሱፐርቫይዘራችን ዳታችን ልንልክለት ስንፈልግ ነው። ስፔሻሊ ሱፐርቫይዘሮች ባክቼክ መስራት በሚፈልጉበት ጊዜ ይሄኛውን በመጫን ዳታችን እንልክላቸውና እነሱ የሚሰበስቡት ዳታቸው ፕላስ የኛን ዳታ ኮምፔር አድርጎ ስህተት ካለበት የትኛውን ስህተት የሱፐርቫይዘሩ ነው ወይስ የዳታ ኮሌክተሩ ነው ብሎ ዲቴክት ያደርጋል ማለት ነው። ሶስተኛ ላይ ምን ይላል? ኮኔክት ቱ ሰርቨር ይላል። እንግዲህ ፌዝ 1 ላይ ኦፕሽን 1 ላይ ያለው ኩዌሽነሪ ውስጥ የሞላ ነው ዳታ ወደ ሰርቨር መሄድ ስላለበት ሲንክ ማድረግ ስላለብን የኛውን አማራጭ ተጠቅመን ነው ዳታችን ሲንክ የምናደርገው ወይም ደግሞ ኮኔክት ማድረግ የምንችለው።
ብዙ ሰዎች እዚህ ጋር ትንሽ ግራ እየገባቸው ስላየሁኝ ነው። ሌላኛው ጌት ክላስተር አይድ ዳታ ምናምን የሚል እሱም ተውት። ዲሊት ክላስተር ዳታ ዩዝድ ፎር ኤክሰርሳይዝ የሚልም የኛውን አስፈላጊ አይደለም፣ ተውት። ስለዚህ የእናንተ ማወቅ ያለባችሁ ነገሮች ሶስት ስራችሁ እነኚህ ሶስት ናቸው። የመጀመሪያ አማራጭ፣ ሁለተኛ አማራጭ እና ሶስተኛ አማራጭ። ሌሎች ተዋቸው። አሳን ኢኑሜሬተር ምንድነው መስራት ያለባችሁ? የት ነው መግባት ያለባችሁ? እዚህ ጋር ኦፕሽን 1 ማለት ነው። ኦፕሽን 1 ትገቡና እዚህ ጋር ከታች የፕላስ ምልክት አለች። እዚህ ጋር ስታያችሁ ከሆነች እሷን ነክታችሁ ብራንች ትመርጣላችሁ ማለት ነው። ለምሳሌ እኔ መቀሌ ልምረጥ። እንግዲህ መቀሌዋን መቀሌቱ ምናምን የሚል አማራጭ አለ። መቀሌዋን የሚል መረጥኩኝ። እዚህ ጋር ስታቲስቲሻን ኔም ይላል። ከላይ በምታዩት ስታቲስቲሻን ኔም ነው የሚሞላው። ከዛ ቀጥሎ ደግሞ ሱፐርቫይዘር ኔም ነው። ከዛ ቀጥሎ ደግሞ ራይት ኢኖሜሬተር ኔም ይላል። እዚህ ጋር የስታቲስቲሻን ኔም አስገባለሁኝ፣ ሱፐርቫይዘር ኔም አስገባለሁኝ፣ ኢኖሜሬተር ኔም አስገባለሁኝ። እዚህ ጋር ልሙላና ስታቲስቲሻን ኔም ሞላሁኝ፣ የሱፐርቫይዘር ኔም ሞላሁኝ፣ የዳታ ኮሌክተር ኔም እሱን ሞላሁኝ። አሁን ይሄን ከሞላሁኝ በኋላ ምንድነው ኔክስት ማለት ነው። እዚህ ጋር ኔክስት እንትላለች። ኔክስት እንትለዋን ይጫናለሁኝ። ከዛ ክላስተር አይድ ነው። እንግዲህ ክላስተር አይድ ስትሞሉ ከቆጠራ ቦታችሁ ጋር ማይገናኝ ከሆነ አያሳልፋችሁ፣ ሰንሲቲቭ ነው። እሺ፣ ስለዚህ እዚህ ጋር በጥንቃቄ መሙላት ይጠበቅባቸዋል። ኦኬ፣ ካልሆነ ግን እንደ አዲስ አፕሊኬሽኑን አጥፍታችሁ ባርኮድን ስካን አድርጋችሁ ነው በድጋሚ የምትጭኑት ማለት ነው አፕሊኬሽኑን። ስለዚህ ጋር ጥንቃቄ ያስፈልጋቸዋል። አንዴ ተሳስታችሁ ጎ ካላችሁት አያሳልፋችሁም ማለት ነው። አሁን አስገብቻለሁ፣ ኔክስት ልበለው። ከዛ ምን ይለኛል? you are assigned in ምናምን ብሎ ጂኦ ኮድ አስቀመጠልኝ። if you want to change select you are assigned in the given geocode. if you want to change select let me re-enter. ስለዚህ መቀየር የምትፈልግ ከሆነ ከተሰጡ አማራጮች let me re-enter የሚል አማራጭ ንካና ትቀይረዋለህ ነው የሚለኝ። ኖት ብለዋለኝ፣ አያስፈልገኝም፣ ምርጫዬ ነው ብዬ አልፋለኝ። ከዛ ሪጅን ይለኛል፣ ትግራይ ያልኩኝ። ዞን ይለኛል፣ እሱ ማስገባውኝ። ወረዳ ይለኛል፣ እሱ ማስገባውኝ። ሲቲ ይለኛል፣ እሱ ማስገባውኝ። ሳብ ሲቲ አለ። ኦኬ፣ እንደዚህ እስከ ቀበሌ ድረስ አድሬስ ከሞላን በኋላ ማኑዋሉ ላይ ትሬኒንግ ላይ እንደተማራችሁት አምድ 1፣ አምድ 2፣ አምድ 3፣ ክፍል 1፣ ክፍል 2፣ ክፍል 3 እስከ ክፍል 4 ይሄዳል። እስካሁን ከአሁን በፊት የነበረው እንግዲህ እስካሁን የሰራነው ክፍል 1 ላይ ነው። ኦኬ፣ ስለዚህ አሁን ኢኖሜሬሽን ኤራ እየጠየቀኝ ነው። ስለዚህ አሁን ኢኖሜሬሽን ኤራ መርጣለሁኝ። እሷን መርጬ ወደ ቀጣይ ስቴፕ አለፍኩኝ ማለት ነው። አሁን ወደ ትክክለኛው ስራችን ገባን ማለት ነው። ክፍል 2 ላይ አምድ 1 ምን እንደሚል እንግዲህ ማስታወስ ትችላላችሁ። የመጀመሪያ ምንድነው ስትራክቸር ወይም ደግሞ ቢልዲንግ ናምበር በአማርኛ ብናደርገው ቋንቋው አማሪክ ብናደርገው ኦኬ፣ አይቀይረውም። ኦኬ፣ አመጣው ቀየረው። የህንፃ ወይም ደግሞ የግቢ ተከታታይ ቁጥር ይለናል። እዚህ ጋር ሌት የመጀመሪያውን ቅድም ያነበብነውን ጥያቄ የመጀመሪያ ቤት ነው እንወርና አሁን ሊያሳልፈን ስለማይችል 001 እንበለው። በህንፃ ውስጥ ለቤቱ ወይም ደግሞ ለቤተሰቡ የተሰጠ ተራ ቁጥር እንግዲህ 01 ነው ወይም ደግሞ 1 ነው የተሰጠው። ኔክስት እንበለው። የቤቱ ቁጥር በቀበሌ አስተዳደር የተሰጠ ቁጥር ሲሆን የቤት ቁጥር የለም። ስለዚህ እዚህ ጋር 0 ብዬ አልፋለሁኝ። አምድ 4 የቤት አገልግሎት ምንድነው ይለናል። አምድ 4 የቤት አገልግሎት ምንድነው? መኖሪያ ብቻ፣ መኖሪያና ድርጅት ብቻ ወይስ ሌሎች? እንግዲህ ቀደም ብለን እንዳየነው መጀመሪያ ላይ በቪዲዮ መጀመሪያ ላይ እንዳየነው ፕሮብሌም ይሄ ነው ወይም ደግሞ ጥያቄው ይሄ ነው። አቶ ሀብታም የሚባል ሰውዬ ነበር። በ2017 ከፍተኛ እድሳት የተደረገለት ትልቅ ቤት ባለቤትና የቤተሰብ አስተዳዳሪ ናቸው። እሷቸው ጨምሮ 4 ቤተሰብ እንዳሏቸው እዚህ ጋር በግልጽ አስቀምጠዋል። ከዛ ደግሞ 4 ቤተሰቦች የተሰማሩበት
ስራ ወይም ደግሞ ዘርፍ ከታች አስቀምጧል። ሀብታሙ በጡረታና ግቢ ውስጥ ከ2015 ጀምሮ ዶሮዎች ያረባሉ እና አሁን ካፒታላቸው 680 ሺህ ብር ደርሰዋል ይላል። ወይዘሮ ራሄል አበራ ወይም ደግሞ ባለቤታቸው በመምህርነት ሙያ ተቀጥሮ ይሰራሉ። ሁለቱም ልጆቻቸው ኢሌና ሀብታሙና ሚኪያስ ሀብታሙ ተማሪዎች ናቸው። ስለዚህ ጥያቄው ይሄ ነው። እንግዲህ ይሄን ወደ ሴፍ ኢንትሪ እንዴት እናስፍረው እንዴት እናስገባው? ኦኬ ሶ እዚህ ጋር ምንድነው ቤቱ ለመኖሪያ ብቻ ነው የሚጠቀሙበት ለመኖሪያ። ኦኬ ግብርና አለ። ሶ ግብርና እዚህ ጋር ስለማይካተት ግብርና አማራጭ የለም እዚህ ጋር። ስለዚህ ለመኖሪያ ብለን እናልፋለን። መኖሪያ ብቻ ብለን እናልፋለን። ሶ የቤተሰብ ኃላፊ ስም፣ ስለዚህ የቤተሰብ ኃላፊ ስም አስገባውኝ። መደበኛ የቤተሰብ አባላት ብዛት 4 ናቸው። ከተሞላው የቤተሰብ አባላት ብዛት መካከል በመንዳ በደሞዝ ተከፋይ በጡረታ ማለት ነው በግብርና ወዘተ ብቻ የሚተዳደሩ ወይም ደግሞ ለስራ ያልደረሱ ልጆች በትምህርት ላይ ያሉ የቤት ሰራተኛ፣ ጥበቃ፣ ስራ ፈላጊዎች የማይሰሩ ምናምን ስንት ናቸው ይለናል። እንግዲህ የኛው 5-7 ነው። 5-7 እንደምታውቁት ምንም አይነት የኢኮኖሚ እንቅስቃሴ የሌላቸው ሰዎች ወይም ደግሞ ብዛት የሚሞላበት አምድ ነው። ስለዚህ 4 ናቸው። 4ቱም ምንም አይነት እንቅስቃሴ የላቸውን። 5-8 በዚህ መኖሪያ ቤት ውስጥ በቤቱ አባላት ወይም ደግሞ በቤተሰቡ አባላት ባለቤትነት የሚከናወን ማንኛውም አይነት የኢኮኖሚ እንቅስቃሴ ወይም ደግሞ ድርጅት ብዛት ምን ያህል ነው ይላል። እዚህ ጋርም 0 ነው። ምንም አይነት የኢኮኖሚ እንቅስቃሴ የላቸውም። 5-9 ከመኖሪያ ቤት ውጭ ቋሚ በሆነ ቤት ወይም ደግሞ ህንፃ በቤተሰቡ አባላት ባለቤትነት የሚከናወን ማንኛውም አይነት የኢኮኖሚ እንቅስቃሴ ወይም ደግሞ ድርጅት ብዛት ምን ያህል አለ ይላል። እዚህ ጋር 0 እንለዋለን። 5-10 ከመኖሪያ ቤት ውጭ ቋሚ ግንባታ በሌለው ነገር ግን ቋሚ የሆነ የስራ ቦታ ያለው በቤተሰቡ አባላት ባለቤትነት የሚከናወን ማንኛውም አይነት የኢኮኖሚ እንቅስቃሴ ድርጅት ብዛት ምን ያህል ነው ይላል። እዚህ ጋር 0 ነው። ምንም አይነት የኢኮኖሚ እንቅስቃሴ የሌላቸውም። 11ም እንግዲህ ቋሚ ቦታ የሌላቸው እየተንቀሳቀሱ የሚሰሩ ማለት ነው። እዚህ ጋር ምንም አይነት እንቅስቃሴ የላቸውም። ሶ ሞልተን ጨረስን ማለት ነው። ኦኬ አልኩኝ። ከዛ በቀጥታ ወዴት ያመራኛል? ወደ ክፍል 4 4.11 በቤተሰቡ የግብርና ስራ ላይ ተሰማርተዋል ወይ? አዎ። ምን ላይ? ሰብል ማምረት ነው? የቤት እንስሳ ነው ወይስ ሁለቱም? ስለዚህ የቤት እንስሳ በማራባት ማለት ነው። የቤተሰቡ የግብርና ይዘታ የሚገኘው የቆጠራ ቦታው በሚገኝበት ዞን ስር በሆነ በማንኛውም ከተማ ደንበር ውስጥ የቆጠራ ቦታው በሚገኝበት ዞን ስር በሆነ በማንኛውም ከተማ ደንበር ውስጥ እና በገጠር አካባቢ በሌላ ዞን ወይም ክልል ከተማ ሙሉ በሙሉ ገጠር የሚል አማራጭ አለን። ስለዚህ የቆጠራ ቦታው በሚገኝበት ዞን ስር በሆነ በማንኛውም ከተማ ደንበር ውስጥ ብለን እንለፍ። 4.21 ባለፈው ዓመት ወይም ደግሞ በ2017 ዓ.ም ለቤተሰብ አገልግሎት የሚያስገኝ የግንባታ ስራ ወይም ደግሞ አዲስ ወይም ከፍተኛ ጥገና አከናውኗል። አዎ ይላል። ከዛ ጂፒኤስ ውሰድ ይለኛል። ጂፒኤስ እየወሰድኩኝ ነው። ጂፒኤስ ከወሰድን በኋላ እንግዲህ ኬዙ ሞልተን ጨርሰናል። ስለዚህ ስራችን ጨርሰናል። መጨረሻ ላይ do you want to accept this case ይለኛል። ስለዚህ አክሰፕት ማለት ይጠበቅብናል። እኔ አክሰፕት አልለውም። አሁን ይሄን ማሳያችሁ ለትሬኒንግ ነው ለቱቶሪያል ነው እንጂ ኖርማል ዳታ ስላልሆነ አክሰፕት ማለት አይጠበቅብኝም። ብለውም ችግር የለውም ቲንክ ስለማለት ነው። በኋላ ማጥፋት ይችላልኝ። ነገር ግን ለጊዜው እኔ አክሰፕት ማለት አልፈልግም። እናንተ ግን አክሰፕት ማለት አለባችሁ። እሺ ሶ የኛው ፓርት 1 ነው። ፓርት 2 ፓርት 3 እስከ ፓርት 4 እና ከዛ በላይም የሚቀጥል ቪዲዮ ሰራላችኋለሁ። በዚህ አጋጣሚ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናሌን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም የዚህ ቻናል ቤተሰብ ሆናችሁ የቆያችሁ ቤተሰቦች ደግሞ ቪዲዮውን በላይክ ጀምራችሁ እስከ መጨረሻ እንድታዩትና ለሌሎች ሰዎችም ወይም ደግሞ ለሌሎች ተሳታፊዎች ሼር እንድታደርጓቸው ስል በትህትና ጠይቃለሁ። ቀጣይ በሌላ ቪዲዮ እስክንገናኝ ደህና ሁኑ።